ግን አንድ ጥሩ ነገር ምንድነው ለአርሰናል ደጋፊዎች ኦርንስቴን እንደሚለው የሶሊስ ዝውውር ከተሳካ በሞርጋን ሮጀርስ ፍላጎቱ ላይ ሊያስከትለው የሚችለው ተጽዕኖ አይኖርም በአርሰናል የሞርጋን ሮጀርስ ፍላጎት ላይ ያ ማለት ሶሊዝን ካስፈረመው እንደገና ለሞርጋን ሮጀርስም ተጨማሪ ዝውውር ይሄዳል ማለት ነው ሮጀርስን ያገኛል አያገኝም እሱ እንዳለ ሆኖ ግን እየሞከረ ስለሆነ የሚገኘው አርሰናል ይቀጥላል ማለት ነው እዚህ ሶሊዝን አስፈረመ ማለት ሞርጋን ሮጀርስን ይተዋል ማለት አይደለም ኢቭን ሞርጋን ሮጀርስ ባይሳካለት እንኳን ብራድሊ ባርኮላ በምርጫነት አለ ይላል ፋብሪሲዮ ሮማኖ ስለዚህ አርሰናሎች ጨከን ብለው ይሄ ግራ ክንፉን የማጠናከር ጉዳይ ላይ በደንብ የሚሰሩበት የዝውውር ወቅት ነው ይሄኛው ዛሬ የተከፈተው ዊንዶ እስከ 2029 ድረስ ሶሊስ በክለብ ብሩዥ ኮንትራት አለው እስከ 2029 ድረስ ስለዚህ 2026 ነን አሁን ያለ ነው ያው የሚከፈልበት ኮንትራት እንደሆነ ግልጽ በርካሽ የሚገኝ አይደለም ምናልባት እንግዲህ የተጫዋቹ ፖቴንሻል ታይቶ እውነቱን ለመናገር ብዙ አሁን ስሙ ሲነሳ ሃይላይቶቹን ለዚህ ዘገባ እንደዚህ የፈለኩኝ አየሁኝ እንጂ ሙሉ ጨዋታዎችን በአትኩሮት እሱ ላይ ብቻ ተኩሬ ያየሁበት ጨዋታ የለም ስለዚህ መታበይ አልችልም የዚህ ተጫዋች ችሎታን በተመለከተ ስካውቲንግ ሪፖርቶችን አይቻለሁ ሃይላይቶችን አይቻለሁ ስለርሱ የተጻፉ ዘገባዎችን አይቻለሁ በዛ ላይ ተመስርቼ ካልሆነ በስተቀር እኔ አይቼ ራሴ ጥሩ ነው ጥሩ አይደለም የምልበትን ያህል ዘለግ ያለ ጨዋታ አላየሁም ስላላየሁኝ የግድ በሌሎች ላይ መንተራስ አለብኝ ማለት ነው ጀጅመንቱን ለነሱ ልተው ነው ማለት ነው ምክንያቱም ክለብ ብሩዥን እስቲ ያስቡት በቻምፒየንስ ሊግ ነው ከአርሰናል ጋር ከትልቅ ክለብ ጋር ሲጫወት ካልሆነ በስተቀር እንዴት አድርጋችሁ የቤልጂየም ሊግን ታያላችሁ እንዲህ ጨዋታ በበዛበት ወቅት በዚህ ዘመን ስንቱን ጨዋታ ታይቶ ይቻላል እና እንኳን ለዓላማ ይሄ የአንድን ተጫዋች ብቃት ብቻ ተከትሎ ለዘገባ እሱ ላይ ብቻ አተኩሮ ጨዋታ ማየት ይቅርና እንደው ሙሉ ለሙሉ በወፍ በረር እንኳን ጨዋታዎችን ለማየት ሌሎች ጨዋታዎች ቦታ ይዝባቸዋል ስለዚህ የታመኑ ስካውቶች ያወጧቸው ስካውት ሪፖርቶችን የችሎታ ምዘናዎችን ማየት ያስፈልጋል እና ሃይላይቶችን በሱ ላይ ተሰሩ ለምሳሌ የዚህ የሞሮኮ ልጅ ከብራዚል ጋር በነበረው ጨዋታ እሱ ላይ ብቻ ያተኮረ እሱ ላይ የሱ እንቅስቃሴን ብቻ ነጥሎ ያወጣን ቪዲዮ ስመለከት ነበር ያ ማለት የበለጠ ስለ ተጫዋቹ ታክቲካል ባህሪ እንድትረዱ ያስችላችኋል ስለ ተጫዋቹ የበለጠ እንድታውቁ ያስችላችኋል ማለት አንድ ተጫዋች እስቲ ያስቡት በ90 ደቂቃ ውስጥ ምን ያህል ደቂቃ ነው ከኳስ ጋር የሚቆዩ ያኔ እነዚህ ዚዳን ምርጥ በነበሩበት ጊዜ በ90 ደቂቃ ዚዳን 4 ደቂቃ ቢጫወት ሲባል ነበር አሁን እንኳን ይሄን ዳታ አላየሁም ግን 22 ተጫዋቾች ናቸው ሜዳ ላይ ያሉት አማካዮች ብዙ ጊዜ ከኳስ ጋር ይገናኛሉ ቢዚ ሊሆኑ ይችላሉ ብዙ ተች ሊያስመዘግቡ ይችላሉ ያ ጉዳይ በጨዋታ ላይ የበዛውን ደቂቃ ከኳስ ጋር እንዲቆዩ በኢንዲቪጁዋል ፖሴሽን ማለት ነው ሊያስችላቸው ይችላል